ዛሬ በኢትዮጵያ እርስ በርስ ጦርነት በሚደረግባቸው አካባቢዎች ትልቅ ሲሆን ወይም ሳድግ ዶክተርና መሐንዲስ ሆናሉ የሚሉ ህጻናት እየጠፉ ይገኛሉ። ጨዋታቸውም ወታደራዊ ስልጠና አሊያም ደግሞ ተኩሱ ብቻ ከሆነ ዓመታት እየተቆጠሩ ነው። ይህን ለማረጋገጥ ማህበራዊ ድረገጾችን ጎራ ማለት በቂ ነው። በአካልም ለማረጋገጥ ካስፈለገ የእርስ በርስ ጦርነቶች ወዳሉበት የኢትዮጵያ አካባቢዎች ሄደው ከ5 ዓመት እስከ 10 ዓመት ዕድሜ ላይ የሚገኙ ህጻናትን ስታድጉ ምን መሆን ትፈልጋላችሁ የሚል ጥያቄ ማቅረብ በቂ ነው። ህጻናቱም የአንድን ታጣቂ ቡድን ስም ከጠሩ በኋላ እንደነሱ መሆን እንደሚፈልጉ ይነግሯቸዋል። እኔ ከፋኖች ያው የምስራቅ አማራ ፋኖ ዋና አዛዥ ዋርካው ምሪ ወዳጅ አድናቂ ነኝ። ያው ካድናቆት የሚበለጠ ያው እንደዚህ ራሱ ቤተሰብ ለምን እንደው እንደዚህ ምለብስ ይሉኛል። ያው እኔም ምሬን ስለሆነ ወደፊት መተካት የምፈልገው የሱን አለባበስ እየለበስኩ ነው።